ስለዚህ ይሄን እድልህን ባታሳልፈው የተሻለ ነው ወንድሜ። የስራዋን ጉዳይ ብቻ አመቻችቼ ከዚህ ይዤ ልጠፋ አስቤያለሁ። እና እድሌ ልሞክር። ለማንኛውም ቀርቤ ላውራት። ሂድና አሁኑኑ አውራት። የምታቃጥለው ጊዜ የለም። አሁን እስኪ ልጄ ናፍቃኛለች ስጪልኝ። እማዬ ወይ ልጄ እንዴት ነሽልኝ? እኔ እናት ልጄ ናና ጉዴ ላሳየ። ይሄው እዚህ ኦፊስ ካልኩ ልጅ ጋር ናቸው። ና እዚህ ጋር አሁን እናያቸው የለ። ለምን ዝም አልካት እስካሁን? አታስብ፣ ዛሬ ሁሉንም ነገር ጨርሰዋለሁ። ሐሳብሽ ምንድነው? ንገሪኝ እስኪ። አሁን ምንም ያሰብኩት ነገር የለም። ተጠንቀቅ፣ ድንገት እንዳይወጡብህ። ባለፈው ከኤደን ጋር እንዴት ሆናችሁ? ባለፈውማ እኮ ወይ ልጄ እንዴት ነሽልኝ? እኔ እናት ልጄ ደህና ነኝ። ስትመጪ ቸኮሌት ግዢልኝ እሺ? እሺ እኔ ልጅ ገዝቼልሽ ነው የምመጣው። እንዴት ነክ? ልጅ አለሽ ማለት ነው? አዎ ልጅ አለኝ። እና እንዴት ነው ልጅ ያላትን ሴት አግባ የሚሉኝ? ኦኬ ራሴ ያሳደግኳት ልጅ ስለሆነች ነው። እንደ ራሴ ልጅ ነው ማያት። ለዛ ነው ልጄ ናት ያልኩ። ልጄ ብላ ስታወራ እኮ ልጅ ያላትን ሴት እንዴት ነው ማገባው ብዬ ስናደድ ነበር። ህይወቱ እኮ ያንቺ ነው። ይሄንን በቀላሉ መቀበል የለብሽም። እሺ ምን አደርጋለሁ ወንድሜ? አማራጭ አጣሁ እኮ። እኔ የማትወጂውን ሰው እንድታገቢ አልፈልግም። ለካ እሷ የምትረዳት ልጅ ነች። በጣም ይገርማል። ቅልብ ነው ያላት። አይ አይደል፣ ፈጣሪ ሁሉንም ነገር ለበጎ ነው የሚያደርገው። አዎ እኔም እሱን የተረዳሁት። ያቺ ልጅ ካየኋት ቀን ጀምሮ እንቅልፍ እንኳን እንደ ልቤ ተኝቼ አላውቅም። ደግሞ እሷን ለማሰብ ሰዓት እንኳን አልመርጥም። ስሰራ፣ ስለብስ፣ ስበላ፣ ስጠጣ ሳላስበው የማየውን ፍቅር ውስጥ ወድቄያለሁ። እና እሷ ለእኔ የተፈጠረች ዕጣ ፈንታዬ ትሆን ብዬ በደንብ ሳስባት ነበር። ወንድሜ እኔ አልዋሽም፣ ልጁ ላይ እስከዛሬ መጥፎ ነገር አላየሁበትም። ከዛ በኋላ አግኝተሽው ነበር እንዴ? ሲጀመር እንደዛች አይነት ልጅ መቼም አታገኝም። ቤተሰብ ያለህን ብትሰማ ይሻላል። ቆንጆ ጊዜ ነበር እኔ ፍቅር። አታስብ፣ እኔም ሁሉም ነገር ገብቶኛል፣ ወስኛለሁ። እንዴ ወጡ! አየህልኝ አይደል ጉዴን? ምን አይነት ወራዳ ሴት ነች! አታስብ፣ አሁን ያበቃል።